በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ? ውድ ቻናላችን ተከታታዮች ሁሉ ነገር ሰላም እንደሆነ ተስፋ እናደርጋለን። እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። ይህ ምግባር ቲዩብ ነው። ዛሬም እንግዲህ ለእናንተም ለእኛም በጣም ይጠቅመናል ብዬ አሰብኳቸውን አንዳንድ ቪዲዮዎች ይዤላችሁ መጥቻለሁ። ሰው ቪዲዮዎችን እያየን በደንብ የምንነጋገር ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሚዲያችንን ሰብስክራይብ እንዲሁም ለሌሎች ሰዎች ሼር ማድረግ እንዳትረሱ። ዛሬ እንግዲህ ብዙ እህት ወንድሞቻችን ሙዚቃ መስማት ኃጢአት ነው አይደለም እያሉ ጥያቄ ይጠይቃሉና ሰው እንደ እህት የገባኝን የተረዳሁትን ነገር አንዳንድ ቪዲዮዎችን እያሳየኋችሁ የምናወራ ነው የሚሆነው። ሰው ወደ መጀመሪያው ቪዲዮ ልውሰዳችሁ፣ አብራችሁን ቆዩ። Music is me, you, sick. Me and you sick. Because frequency is one of the few forces that can penetrate both your consciousness and body without your conscious consent. ጥሩ ምስክርነት ነው በእውነቱ ራሱ አጋንንት የሰጠው ምስክርነት ነው የሚመስለው። ከዝ እኛ ሚውዚክ የምትለው ወርድ ብቻ ነው እንጂ የምናውቃት ሚውዚክ ሚንስ ሚ ዩ ሲክ ኦር ሚ ኤንድ ዩ ሲክ የሚል ነገር እንዳለው በውስጡ እኔ አይቼው አላውቅም። አይ ቲንክ መጀመሪያ ነው ሳይሆን እናንተም ብዙዎቻችሁ ኖት ሳላርጋችሁትን ብዬ ተስፋ አደርጋለሁ። ሶ ሚውዚክ ሚንስ ሚ ኤንድ ዩ ሲክ that means እኔ ሲል ራሱ አጋንንቱ እኔ የምታዳምጡት ሰዎች እናንተም ታመናል፣ እኔም አንተም ወራንችም ታመናል አይነት ነገር ነውና ኮንሰፕቱ ሶ እሱ ኦሬዲ ህመምተኛ ነው፣ ታማሚ ነው፣ የታወቀ ነውና ሶ እኔን ስትከተሉኝ ኦር በኔ ወይ ስትሄዱ እናንተም እንደኔ ታማሚ ነው የምትሆኑት አይነት ነገር ምስክርነት ነው የሱና ሶ እነዚህ ሙዚቃ ላይ የምናገኛቸው ፍሪኩዌንሲ ለምሳሌ ቢቱ ሊሆን ይችላል፣ ሜሎዲው ሊሆን ይችላል፣ ሊሪክሱ ሊሆን ይችላል እና ፍሪኩዌንሲዎቹ ምንድነው የሚያደርጉት? ያለኛ ንቁ ህሊና ፍቃድ or ያለኛ ፍቃድ በውስጣችን ስፒሪቱ በደንብ እየገባ ሙዚቃውን አዳፕት እያደረግነው ፊል እያደረግነው በቃላችን እያዝነው እንድንሄድ ያደርገናል፣ ያስገድደናልና ሶ ፋይናሊ የዛ ሙዚቃ or አዲክቲቭ ሆነ ልንገኝ እንችላለንና ሶ ምንድነው የሚያደርገው መንፈሱ በዛ ሙዚቃ አማካኝነት ወይ በዛ ፍሪኩዌንሲ በዛ ድግግሞሽ ውስጣችን ከገባ በደንብ ስፕሬድ ካደረገ በኋላ እኛ ውስጥ አይምሮአችንን ሊሆን ይችላል፣ ፊዚካላችንን ሊሆን ይችላል፣ ወይ ኢሞሽናችንን ሊሆን ይችላልና ኮንትሮል ነው የሚያደርገውና ሶ በዛ ቅጽበት ውስጥ እኛ በቃ ከህሊናችን ውጪ ነው የምንሆነው። የምናስባቸው ነገሮች በሙሉ የምንመኛቸው ነገሮች በሙሉ በቃ ለካሁን የሌለንበት ሌላ ዓለም ውስጥ ያለ አይነት ነገር ነው የሚሆኑና ይሄ ሁሉ ምንድነው ስፒሪቱ እኛን በተላበሰ ቁጥር ወይ በዛ ሚውዚክ አማካኝነት ወደ ውስጣችን ከገባ በኋላ ሌላ የሱ ዓለም ውስጥ ከቶን ሰዋዊነታችንን አስረስቶ ወይም ደግሞ ያለንበትን ቦታ አስረስቶ ወደ ሌላ ዓለም ወደሱ ዓለም እንድንገባ ያደርገናልና ሶ ሚውዚክ ኦር ሚ ኤንድ ዩ ሲክ የምትለው ወርድ በጣም ዴንጀረስ የሆነች ወርድ ነችና ሶ ይሄን እንደቀላል እንድታዩት አልፈልግም። ከዚህ ራሱ እኔም ታማሚ ነኝ ሶ እናንተንም ህመምተኛ አደርጋችኋለሁ የሚል ምስክርነት ነው እየሰጠን ያለውና ቀጣይ ቪዲዮ ግን ከዛ በፊት አንድ ቪዲዮ ላሳያችሁ ፈልጋለሁ። ሶ ቪዲዮውን እንግዲህ እንደምታዩት ነው ያያችሁት መነጋገር እንችላለን ብዬ ነውና ይሄን እንግዲህ በደንብ ይዩት እስኪ። ሚ ኤንድ ዩ ሲክ የምትለው ወርድ አሁን በቃ በግልጽ እየታየች ነው እዚህ ቦታ ላይና ሶ ስፒሪቱ ወደ ውስጣችን ሲገባ በሙዚቃ አማካኝነት ያ ስፒሪት ወደኛ ሲገባ በዚህ ልክ በቃ የሰው ፊዚካላችን ራሱ ይቀየራል። አይናችን ተፈጥሮን ለቆ ወደ ሌላ ተፈጥሮ ለቅ ይሄ አጋንንቱን የመምሰል አይነት ነገር ነው ፊታችን ራሱ የሚመስለውና the power of music ይሄ ነው። ተደበይ ሳት እስኪያስቡት መንፈስ ቅዱስ ከናንተ ጋር ምን ያደርጋል? መንፈስ ቅዱስ ይርቃል በጣም ከዛው ደግሞ ነፍስን እያሳለፉ ለዳቢሎስ መስጠት ራስ ላይ ነጥብ እንደማስያዝ ነውና እዚህ ጋር የምታዩት ነገር በሙሉ እጅግ በጣም የሚያሳዝን ነገር ነው። ሰው ወደ ቀጥሎ ቪዲዮ ልሰዳችሁ አሁን። That's why you need to be careful what music you listen to, because if music can get rid of a demon, it can attract one. Most of the music out here now attracts demons. And then you wonder why your lifestyle, you're grooving and bumping in the car. But when you get out, you can't figure out why your life is standing still. And sometimes it's the music that you're listening to. Because whoever you listen to, what's on them attaches itself to you. Rick Joyner said that he was in a vision and the Lord told him. He said, in the last days, the enemy will bring up singers and other musicians. He said, and they will baptize millions of people into the demonic end. Whoever you accept, you get what's on them. Unfortunately, I reject a lot of stuff in what we call church. You know, not all gospel music is gospel. So, ምንድነው ለምሳሌ እነዚህ በጣም ሃይ ቢት ያላቸው ሙዚቃዎች ስንሰማ ይሄ ላክ ሙዚቃ አይነቶችን ብዙ አላውቅም ኖርማሊ ግን ይሄ ሂፕ ሆፕ ሬጌ ምናምን የሚባሉት ነገሮች
እዛ ሰው ጋር ኦልሬዲ ሙዚቃውን እያዘፈነ ያለው ኦብቪየስ የታወቀ ነው ስፒሪቱ ነው ይሄን እያደረገ ያለውና እኔ ለምሳሌ የዛን ሰውዬ ሙዚቃ እየሰማው ከሆነ ለምሳሌ ሚስተር ኤክስ የሚባል ሙዚቃ ሰውዬ ካለ የሱን ሙዚቃ በሰማው ቁጥር እዛ ሰውዬ ጋር ያለው ስፒሪት በዛ ሙዚቃ ማከኝነት ወደኔ ውስጥም እየገባ ነው ያለውና ሶ ያኔ የሱን መንፈስ እኔም ዋረሰዋለው እንደማለት ነውና ሶ የምትሰሙትን ሙዚቃ ማዳመጥ አለባችሁ ሙዚቃ ጠቃሚም ነው ጎጂም ነው አይነት ነገር ነው ሰውየው ያለውና ሶ ይሄን ለማስተካከል ምንድነው ሙዚቃ ጠቃሚ ነው ያለው ምንድነው ልክኛ መዝሙር ስናዳምጥ መዝሙር የራሱ የሆነ ግጥም ዜማ ያለው ነገር ነውና ሶ እሱም ሙዚቃ ያለን ያለው እነዚህ የራሳቸው ግጥም ዜማ ኖሯቸው ግን ጥሩ ብሎ የሚያስቧቸው ለኛ ግን መዝሙሮች የምንላቸው ነውና ሶ መጥፎውን ውሰደውና እንትን ማለት አለባችሁ መምረጥ አለባችሁ ነገር ነው እያለን ያለውና ሰው ከሙዚቃ ምንም የሚመረጥ ነገር ኖሮ አይደለም ቤተክርስቲያን ይሄ ጥሩ ነው ያ መጥፎ ነው እያለች የምታባብለው ወይ አፕሪሺየት የምታደርገው ምንም አይነት የሙዚቃ አይነት የለም ሁሉም ሙዚቃ ተጠቃሎ ኃጢያት ነው እንደማ እንደ ዲያቆን ሄኖክ ኃይሌ ሲያወራ የሰማሁት ምንድነው ክርስቲያን እንደ ክርስቲያን አንድ ሊፈቀድለት የሚችለው ሙዚቃ ብሔራዊ መዝሙር ብቻ ነው ብሏልና ሰው ይሄ ሁሉ ያመጣው ምንድነው ሙዚቃ ኃጢያት ነው አይደለም እያሉ የሚጠይቁ ሰዎች በጣም ብዙ ስለሆኑ ነው ይሄ ሚንስ ከዛ ውስጥ ላለመውጣት ብዙዎች ፍላጎት አለንና ሰው ይሄ ጥሩ ነው ይሄ ጥሩ አይደለም የሚል መልስ ከአባቶች እንፈልጋለንና ግን ብዙ አባቶች ይናገራሉ በጭራሽ ላይ እንደ ክርስቲያን ሙዚቃ መስማት አይደለም ሙዚቃ ያለበት ቦታ ላይ መገኘት ልክ አይደለም ብለው መልስ ይሰጣሉና ሰው እንደማጠቃለያ ሙዚቃ የሚባለው ነገር ምንድነው ያጋንንት ማህሌት እንደማለት ነው ለምሳሌ መዝሙር ስንሰማኛ በገና መዝሙር ስንሰማ እንዴት ነው ነፍሳችን የምትመሰጠው ለምስጋና በጣም እንነሳሳለን አለ አይደል ጥሩ እንትን ውስጥ እንገባለንና ልክ እንደዛው ደግሞ ዘፈን መስማት ወይ ሙዚቃ ማዳመጥ ምንድነው ያጋንንት ማህሌት እንደማለት ነው ቤተክርስቲያን ለማህሌት ስናደር በከባቶች ጋር ስናመሰግን የከበሮን ድምጽ የጽናጽሉን ድምጽ ስንሰማ ነፍሳችን በጣም ደስ ይላታል ሐሴት ታደርጋለችና ልክ ሙዚቃም አንድ ሰው ሲሰማ ውስጡ የሚሰማው የሆነ ደስ የሚል ስሜት አለ ሁላችሁም ታውቁታላችሁ የማንንም ሰው ሙዚቃ ምን አይነት ሙዚቃ ይሆን ያ ሙዚቃ ስንሰማው የሆነ በቃ የመረጋጋት አይነት ስሜት ሊሆን ይችላል ኦር ብቻ ማንናቃቸው ብዙ ስሜቶች አሉና እነዛ ስሜቶች በሙሉ መንፈሱ የሚያመጣቸው ስሜቶች ናቸው ምክንያቱም ያ ሙዚቃ ለሱ እንደ ማህሌቱ ነው አብሮ ይጨፍራል አብሮ የሆነ ፊል ሲናደርግ ምናምን የሚመጡ ነገሮች በሙሉ ከሱ የመጡ ናቸውና ሶ ስጋ ትደሰታለች ሙዚቃ በመስማት it means ስፒሪቱ በጣም ደስተኛ ነው የሚሆነውና ሶ ሙዚቃ መስማት ኃጢያት ነው that means ነፍስን ያስኮንናል በፍርድ ጊዜ ያስጠይቃል ተብሎ ማቆም እንኳን ቢያቀት አንድ ማሰብ ያለብን ሌላ ነገር ደግሞ ምንድነው ራስን ከመጉዳት አንፃር ሙዚቃ በመስማት ውስጥ ስፒሪቶች ወደ ውስጣችን በጣም ይገባሉ ይባላል የዘፋኙ ስፒሪት ራሱ በሙዚቃ ውስጥ አልፎ ወደኛ ጋር ይመጣል ከተባለ ሶ አንድ ሰው ስፒሪት ውስጡ ሲኖር ደግሞ ከብዙ ዳይሬክሽን አንፃር ማየት ትችላላችሁ ለምሳሌ አሁን ላይ በጣም ብዙ ሎክድ የሆኑ ነገሮች አሉ እንደወጣት በወጣቶች ህይወት ውስጥ በእኛ ህይወት ውስጥ ብዙ የተዘጉ ነገሮች አሉ ለምሳሌ በስራ ሊሆን ይችላል በሪሌሽንሺፕ ሊሆን ይችላል እንደ ሀገርም ብዙ ነገሮች አሉና ሶ እነዛ ነገሮች ከምንድን ነው የመጡት እኛ ውስጥ ስፒሪቶች በበዙ ቁጥር መንገዶቹን በደንብ በከፈትንላቸው ቁጥር እኛ ጋር ብዙ ሎክድ የሚያደርጉት ነገሮች አሉና አንድም ምክንያቱ ይሄ ነው ሙዚቃ በምንሰማበት ጊዜ የሚመጡ ስፒሪቶች የኛን ህይወት ብዙ ያጎሳቁላሉ ከዛው ደግሞ በሽታዎች ሊሆኑ ይችላሉ የተለያዩ አይነት በሽታዎች አሉ አሁን ላይና እነዛ በሽታዎች ከየት ነው የሚመጡት የኩላሊት ኢንፌክሽን ብዙ ወጣቶች እየተጎዱበት ያለው በሽታ ሌሎችም ስኳር ደም ግፊት የሚባሉ ነገሮች እነዚህን በሙሉ ሜንሽን ማድረግ እንችላለን ከየት ነው የሚመጡት ከሙዚቃ ስንሰማ የሚገቡ ስፒሪቶች አሉና እነዛ ስፒሪቶች በሽታ ሆነው ይቀመጣሉ ሰውነታችንና ሌላም ይሄ ምክንያት መሆን ይችላልና ከዛ ውጭ ራሳቸውን የሚያጠፉ ወጣቶች በጣም ብዙ ናቸው አሁን ላይ በተለያዩ ምክንያቶች እንዴት ሰው በዚህ ምክንያት ራሱን ያጠፋል ብለን እኛ ጋር ኩዌሽን የሚሆኑ ነገሮች እነዛ ሰዎች ግን አንድም ለዚህ ምክንያቱ ምንድነው ሙዚቃ በማዳመጥ የሚመጡ ስሜቶች አሉ የሚገቡ ስፒሪቶች አሉ በዛ ውስጥ ራሱ አንተ እሱ እንደዚህ ሆኖ አንተ ግን እስካሁን እንዲነህ ምናምን ይያሉ ወጣቱን ተስፋ የሚያስቆርጡ ብዙ ስፒሪቶች በሙዚቃ ውስጥ አልፈው ይገባሉ ሀገርን የሚያበጣብጡ ብዙ ስፒሪቶች አብረው ይገባሉ ብዙ ስፒሪቶች በዚህ ይላካሉና ርኩስ መንፈሶች በዚህ ይላካሉና so the power of music or the power of me and you sick የሚል ቅድም አግኝተናልና so እስከዚህ ድረስ ነውና so ኃጢያቱ ቀርቶብን ራስንን በጣም የሚጎዳ ነገር ነውና ይሄን ልንነቃ ይገባልና ቪዲዮዎችን ማየት ትችላላችሁ ብዙ ፈረንጆች በለዚህ ነገር ምስክር እየሆኑ ነው በቃ ላክ ይሄ
ክሬት ያደረገው ራሱ ሚውዚክን ማን ነው? ራሱ ዲያብሎስ ነው። ምክንያቱም አንድ መግቢያ መንገዱ ነው ወደ ሰዎች ህይወት መግቢያ መንገዱ ነው። ሁለትም ደግሞ ራሱ ሪከርድ ነጥብ ይዞ በፍርድ ጊዜ እንዲህ ያርጋልሽ ብሎ ለመክሰስም ለራሱም የሚመቸው ነገር ስለሆነ ዝሙት በጣም ለዝሙት ሰዎችን ማነሳሳት፣ ሰው ለመግደል ሰዎችን ማነሳሳት፣ ተስፋ ለማስቆረጥ ሰዎችን ማነሳሳት፣ እነዚህ ነገሮች በሙሉ በሙዚቃ ውስጥ የሚመጡ ስፒሪት ናቸውና ሰው ሙዚቃ በመስማት የምትደሰቱ ሰዎች ካላችሁ ያ ደስታ የእናንተ ሳይሆን በዛ ሙዚቃ ውስጥ የገቡ ስፒሪቶች በዛ ሙዚቃ ስለሚደሰቱ የእናንተ ስሜት አድርገው እንዲሰማችሁ ስለሚያደርጉ ነው እንጂ ስጋም ሆነች ነፍስ የምትደሰተው ምስጋና በማቅረብ ነውና ሰው መለቀቅ ካቃታችሁ ወይ ሙዚቃ በመስማት ሰላም የምታገኙ ሰዎች ያላችሁ ከመሰላችሁ በጣም ረጋዩ ለቤተክርስቲያን መዝሙሮቹ መስማት ትችላላችሁ። ለምሳሌ የበገና መዝሙር በመስማት የሚገኘው ሰላም፣ የሚገኘው ደስታ፣ የሚገኘው መንፈሳዊ መነሳሳት ለጸሎት ሊሆን ይችላል፣ ስራ ሰርቶ በረከት ለማግኘት ሊሆን ይችላልና እነዚህ ነገሮች በሙሉ ከበገና መዝሙሮች ወይም ከአሉ ቤተክርስቲያን ደስ የሚሉ መዝሙሮችና ከነዛ ማግኘት ትችላላችሁ። ሰው ባንድ የሚንም ነገር ስለማይታወቅ ቀስ እያላችሁ ከሙዚቃ እየወጣችሁ መዝሙር ስታዳምጡ ሞር ስፒሪቱንም ለማሸነፍ እናንተም ለበጎ ነገር እንድትነሳሱ ለምስጋና እንድትነሳሱ ያደርጋችኋልና ኢቭን በቤተክርስቲያን አይደለም ሙዚቃ መስማት በጣም ሞቅ ያሉ መዝሙሮች ስጋን የሚያስደስቱ መዝሙሮች ራሱ አይፈቀዱም። አሁን ላይ ማህሌት ላይ አንዳንድ የምናያቸው ነገሮች አሉ በጣም ከልክ አልፎ ሰዎችን እስከማዘለል የሚደርሱና እነዚህ ልክ ያልሆኑ ነገሮች ናቸው። ሶ እዚህ ላይ በጣም ፎከስ ማድረግ ይጠበቅባችኋል። ሶ ሙዚቃ ኃጢአት ነው በሚል በአራት ነጥብ ይህንን ነገር እንዘጋዋለን። መጥምቀ መለኮት ቅዱስ ዮሐንስ አባታችንም አንገቱ የተቆረጠው በሙዚቃ ምክንያት እንደሆነ እናትረሱ። ገድሉን ማንበብ ትችላላችሁ። በኖህ ዘመን የነበረው ጥፋትም ዋና መንስኤው ሙዚቃ እንደነበረ እሱንም ለማስታወስ እንወዳለን። እስከ ፕሮግራሙ ፍጻሜ አብራችሁን ስለቆያችሁ በጣም ነው ማመሰግናችሁ። ሚዲያችንን ሰብስክራይብ ማድረግ እንዳትረሱ እና ይሄ ቪዲዮ ይጠቅማቸዋል ሙዚቃ በጣም ይወዳሉ የምትሉ ጓደኞቻችሁ ካሉ ላኩላቸው ይጠቀማሉ ብዬ አስባለሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን።